የውም አረፋ ስለ ሴቶች የተናገሩበት ቀን ፈተቁላህ ፊኒሳ ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ብዛዚያቸው ሊሞቱ 80 ምናምን ቀናት ቀርቷቸው የተናገሩበት ቦታ ማለት ነው። ፈኢነኩም አኸዝቱሙሁነ ቢአማኒላህ እናንተ ሴቶቻችሁን በአላህ አማና ነው ያዛችሁት። ወስተሕለልቱም ፍሩጀሁነ ቢከሊመቲላህ አላህ ቃል ነው ከነሱ ጋር ሐላል እንዲሆንላችሁ የተደረገላችሁ። አንድ የሁዲ መጣና ከየሁዶች ለዑመር ኸጣብ አንቱ የምእመናን መሪ ወይ አያቱን ፊ ኪታቢኩም በእናንተ መጽሐፍ ላይ አንድች አንቀጽ አለች ተቅረኡናሃ እናንተ የምታነቧት ለው ዓለይና ነዘለት ማዕሸረ ልየሁድ በእኛ በየሁዶች ጭፍራ ላይ ብትወርድ ኖሮ ለተኸዝና ዛሊከ ልየውመ ዒደን ይህንን ቀን ዒድ አድርገን እንይዝ ነበር አላቸው። ኸይሩ ዱዓኢ ዱዓኡ የውመ ዓረፋ ከዱዓዎች ሁሉ በላጩ ዱዓ የዓረፋ ቀን የሚደረግ ዱዓ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብሊ ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ኸይሩ ዱዓ ያ አላህ። አልመህዲ ተርቢያ ማዕከል የእውቀት ማዕድ። የተከበራችሁ አባቶች፣ ወንድሞች፣ እህቶች የዛሬው የጁማ ኹጥባችን የአንድነቱ ሜዳ፣ አዎ የዓለም ህዝብ አንድ ለሚሰባሰቡበት ከሰባቱም አህጉር መጥተው ለበይክ አላሁመ ለበይክ እያሉ ወደ አላህ ጥሪ የሚያቀርቡበት ከተለያየ ቋንቋ የተለያየ መልክ ከተለያየ ሀገር ከዓለም ጫፍ እስከ ጫፍ መጥተው አረፋ ላይ ቆመው የአንድነቱ ሜዳ ላይ ቆመው አላህ ሱብሓነሁ ወተዓላን የሚማጸኑበት ስለሆነው ቀን ዛሬ እናወሳለን። ኢብራሂም ዓለይሂ ሰላም አላህ ጥሪ እንዲያደርጉ አዘዛቸው። ወአዝን ፊናሲ ቢልሐጅ ያእቱከ ሪጃለን ወዐላ ኩሊ ዳሚሪን ያእቲነ ሚን ኩሊ ፈጅን አሚቅ። ጮክ ብለህ ለሰዎች ጥሪ ያደርጋሉ። ኢብራሂም ሲጣሩ ማንም እኮ የለም፣ በረሃ ላይ እዛ ላይ ሆነው ጥሪ ያደረጉ። ከያቅጣጫው ከሲታ ግመሎች ላይ ሆነው ከሩቅ አቅጣጫ ከሩቅ ክፍል ከረጅም መንገድ ይመጣሉ። ሊየሽሀዱ መናፊዐ ለሁም ለነሱ የተዘጋጀላቸውን ጥቅም ሊየሽሀዱ መናፊዐ ለሁም የሙስሊሞች አንድነት ተውሂድን ማንጸባረቃቸው አላህ የሰጣቸው ኒዕማ የሚያገኙበት ልዩ ስጦታ ላይ እንዲሳተፉ ወዩዝከሩ ስመላህ ፊ አያሚ ማዕሉማት በእነዚህ በታወቁ ቀናቶች ደግሞ አላህን እንዲያወሱ ኢብራሂም ጥሪ ያደረጉ። የኢብራሂምን ጥሪ ሁሉም ተቀብሎ ዛሬ ከዓለም ጫፍ እስከ ጫፍ ሐረም ላይ ተሰባስበዋል። ከዓለም ጫፍ እስከ ጫፍ 9ኛው ቀን የውመ ዓረፋ ላይ ደግሞ ሁሉም እዛ ይቆሙና ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ያ አላህ እንዴት ያስደስታል! አላህ ይወፍቀን፣ አላህ ይወፍቀን። አላህ ቀጣይ ላይ ዓረፋ ላይ አላህ ያቁመን። አላህ ሁላችንም አላህ ይሰብስበን። ይህን ጥሪ እያስተጋቡ በዓለም ህዝብ ያሉ ህዝቦች የአንድነቱ ሜዳ ላይ ስለ አላህ ያውሳሉ። ጌታችን አቤት ብለናል መተናል ተቀበለን እያሉ አቤት ብለናል ደጋግሜ አቤት ብያለሁ እያሉ ኢነል ሐምደ ወኒዕመተ ለከ ወልሙልክ ምስጋናም እንደዚሁም ጸጋም ንግስናም ያንተ ብቻ ነው። ላ ሸሪከ ለክ ላንተ አጋር የለህም ብሎ የተውሂድን ባንዲራ የሚያንጸባርቁበት አላህ ብቸኛ ተመላኪ መሆኑን የሚገልጹበት ትልቁ መድረክ ነው። እዚች ቦታ ላይ መወፈቅ በጣም ትልቅ ደስታን ያመጣል። ሐቂቃ 9ኛው ቀን ዓረፋ ላይ ተቁሞ ከፈጅር ሰላት ጀምሮ ፀሐይ እስክትጠልቅ ሁሉም ለበይክ እያሉ ጾምም አይጾሙም ሐጅ ላይ ስላሉ ሙዝደሊፋ ሄደው የሚተኙት አሸዋ ላይ ነው፣ ጠጠር ላይ ነው። ግን በጣም የሚያጅባችሁ እንደዛች ቀን የሚጣፍጥ እንቅልፍ የለም። ደስ የሚል እንቅልፍ ሂክማ አለው፣ የራሱ ጥበብ ስላለው። ስለዚህ ቀን እንነጋገራለን። ይህ ቀን አላህ የማለበት ነው። አላህ አብዱላህ ኢብኑ አባስ በፈሰሩት ወልፈጅሪ ወለያሊን ዐሽር በንጋት እምላለሁ በ10ቱ ሌሊቶች የዙልሂጃ 10 ቀናቶች ናቸዋል። ወሸፍዒ በጥንዱም እምላለሁ የውሙ ነህር የኢዱ ቀን ነው። ወልወትሪ
በነጠላው ምምላለዋል የውሙ ዓረፋ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ባስተላለፉት ሐዲስ አላህ የማለበትን አልየውሙል መውዑድ ወሻሂድን ወመሽሁድ የሚለውን የቁርአን አንቀጽ ሲፈስሩ አልየውሙል መውዑድ የቀጠረው ቀን ማለት የውሙል ቂያማ የቂያማ ቀን ነው። ወልየውሙል መሽሁድ ሰዎች የሚጣዱበት የሚሳተፉበት የተባለው የውሙ ዓረፋ ረሱል እኮ ነው የሚፈስሩት የዓረፋ ቀን ነው። ወሻሂዱን የውሙል ጁምዓ ይህ አላህ የማለበት ልዩ ቀን ነው። የውሙ ዓረፋ ደረጃው ብዙ ነው። አላህ ዲናችንን ሙሉ ያደረገበት ምንም እንከን የሌለበት ማንም ሰው ሊቀለብሰው ሊበርዘው የማይችለውን የአላህን መመሪያ ሙሉ የሆነበት ቀን ነው የውሙ ዓረፋ። عن طارق بن شهاب رضي الله عنه رحمه الله أن عمر بن الخطاب رضي الله عنه أن الرجل من اليهود عند يهودي متأنا كيهودوت لعمر بن الخطاب أنت يمؤمنان مريوي آيات في كتابكم በእናንተ መጽሐፍ ላይ አንድ አንቀጽ አለች ተቅረኡናሃ እናንተ የምታነቧት ለው علينا نزلت معشر اليهود በእኛ በይሁዶች ጭፍራ ላይ ብትወርድ ኖሮ لاتخذنا ذلك اليوم عيدا ይህንን ቀን ዒድ አድርገን እንይዝ ነበር አላቸው። ዑመር የትኛው አንቀጽ ነው አሉት። اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا ዛሬ ሃይማኖታችሁን ሙሉ አድርጌላችኋለሁ። ወሊላሂል ሐምድ ለአላህ ምስጋና ይገባው። ሙሉ ነው፣ ጉድለት የለውም። ማንዋላችን ዱስትራችን የምንመራበት መመሪያ ሙሉ ነው። ለአላህ ምስጋና ይገባው። ሞልቼዋለሁ አለ። ወአትመምቱ ዐለይኩም ኒዕመቲ ጸጋዬንም በእናንተ ላይ አሟልቻለሁ ፈጽሜያለሁ። ወረዲቱ ለኩሙል ኢስላመ ዲና ከሃይማኖት በኩል እስልምናን ወድጄላችኋለሁ መርጬላችኋለሁ። አላህ የመረጠው አላህ የወደደው አላህ ዘንድ ተቀባይነት ያለው ሃይማኖት ኢስላም ብቻና ብቻ ነው። ኢነ ዲነ ዒንደላሂል ኢስላም ሃይማኖት ማለት አላህ ዘንድ እስልምና ብቻና ብቻ ነው። ይህ እስልምና የነቢያቶች በአጠቃላይ ሃይማኖት ነበር። ሙስሊሞች ነበሩ ነቢያቶች በአጠቃላይ። የነቢዩ ሰለላሁ ዐለይሂ ወሰለም ደግሞ የመጨረሻው ነቢይ መዝጊያ መደምደሚያ ተደርጎ የተሰጣቸውም ነው። ከነቢዩ በኋላ ሌላ ነቢይ ስለሌለ ይህ ዲን የሞላበት ቀን ነው። እቺ የቁርአን አንቀጽ ብሎ የሁዱ ሲያነብላቸው ዑመር ብን ኸጣብ ምን አሉ? ቃል ቀድ አረፍና ዛሊከ ልየውም ይህንንማ ቀን በእርግጥም አውቀናታል። ወልመካን ቦታውንም አለዚ ነዘለት ፊህ አለ ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ሰለላሁ ዐለይሂ ወሰለም ላይ ወሁወ ቃኢሙን ቢዐረፋ ነቢዩ አረፋ ላይ ቆመው የውመል ጁምዓ ያን ቀን ጁምዓ ነበር። በጁምዓ ቀን የወረደች የቁርአን አንቀጽ ናት። አረፋ ላይ ያሉ ሰዎች አላህ ይፎክርባቸዋል። ያ አላህ እኛንም ሰብስቦ አላህ ከሚፎክርባቸው አላህ ያድርገን። እስቲ ለበይክ ብላችኋል? ለበይክ አላህ ይውሰደን፣ አላህ ይሰብስበን። ሐቂቃ ታጥበን ተለውጠን ንጹህ ሆነን የምንመጣበት የሐጅ ምንዳው በትክክል የተሰራ ሐጅ ለይሰ ለሁ ጀዛኡን ኢለል ጀና ጀነት እንጂ ሌላ ምንም ምንዳ የለውም የተባለ ዱንያ ላይ የሚመጥነው ነገር የለም። አላህ ይወፍቀን። አላህ በመላእክቶች ላይ ይፎክራል አሉ አባ ሁረይራ ባስተላለፉት ሐዲስ ኢነላሃ ዩባሂ ቢአህሊ ዓረፋት አላህ ዓረፋ ላይ የተሰባሰቡ ሰዎችን አህለ ሰማኢ በሰማይ ባሉ ሰዎች በመላእክቶች ማለት ነው ይፎክርባቸዋል። ፈየቁሉ ለሁም ይላቸዋል አላህ እንዙሩ ኢላ ኢባዲ ወደ ባሪያዎቼ ተመልከቱ። ጃኡኒ ሹዕሰን ጉብራን ጸጉራቸው የተጨባረረ አቧራ የለበሰው ነው ከተለያየ ቦታ ከሩቅ ስፍራ የመጡትን እዩአቸው እያለ አላህ በእነሱ ይፎክርባቸዋል። የውሙ ዓረፋ ሸይጣን እንደዛ ቀን የሚበሳጭበት የሚቆጭበት ቀን የለም። ሸይጣን በጣም የሚበሳጭበት የሚቆጭበት ቀን አላህ አብዛኛው ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን ስለሆነ ሸይጣን የሚበሳጭበት ቀን ነው የውሙ ዓረፋ። የውሙ ዓረፋ ላይ ከጀሃነም እሳት አላህ ባሪያዎችን ሁር ይላል ነብዩ ሰለላሁ ዐለይሂ ወሰለም። እናታችን አይሻ ረዲየላሁ ዐንሃ ባስተላለፉት ሐዲስ የአላህ መልእክተኛ እንደዚህ ያሉ አሉ ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ ዐብድን ሚነ ናሪ ሚን የውሚ ዓረፋ እንደ ዓረፋ ቀን አላህ ባሪያውን ከጀሃነም እሳት ሁር የሚልበት ቀን የለም። ወኢነሁ እሱ አላህ
ለየድኑ ይቀርባል ثم يباهي بهم الملائكة ከዛ ወደ መላእክቶች ይፎክርባቸዋል فيقول ما أراد هؤلاء እነዚህ ምን ፈልገው መጡ ይላል አላህ ይፎክርባቸዋል አያችሁ ባሪያዎቼን እያለ አላህ ይቀርባል እሱ በሚያውቀው መልኩ ልትፈላፈል እንዴት በእኛ ላይ አልተፈቀደም ዚክር ቀን ነው የዱዓ ቀን ነው خير الدعاء دعاء يوم عرفة ከዱዓዎች ሁሉ በላጩ ዱዓ የአረፋ ቀን የሚደረግ ዱዓ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም وخير ما قلت انا والنبيون من قبلي لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير خير الدعاء يا الله ከዱዓዎች ሁሉ በላጭ ዱዓ ሐጃ የለብህም አልጨነቀህም መውጫ መግቢያ አተ የተጨነቀ የለህም ልጅ ፈልቀ ረጅም ዓመት ያጣ የለህም ትዳር ፈልገ ያልተሳካለ የለህም የሁላችን ሐጃ ብዙ ነው ታዲያ خير الدعاء دعاء يوم عرفة ከዱዓዎች ሁሉ በላጭ ዱዓ የአረፋ ቀን የሚደረግ ዱዓ ነው እጅህን አንሳ የማያሳፍር ጌታ ነው ያለ አላህ ባሪያዎችን አያሳፍርም ያን ቀን ከጀሃነም እሳት حرم ይልበት خير ያለበት ሸይጣን የሚቆጭበት ቀን እጅህን አንስተ ያ አላህ በል የአረፋ ቀን خير الدعاء دعاء يوم عرفة ሐጃን ባጠቃላይ ለምነው ጨቅጭቀው አላህ ሲጨቀጨቅ ደስ ይለዋል ሳይለምን ሲቀር ይቆጣል من لم يسأل الله يغضب عليه አው ሐጃችንን ባጠቃላይ ምን ፈልገው ነገር ምንም ተስፋ ሳንቆርጥ ያ አላህ ብለን አላህን ለምነው በዛ ቀንም ሆነ አሁንም አደራ ምላችሁ ነገር ቢኖር አክሱም ያሉትን ወንድሞቻችንን እናስታውሳቸው መስገጃው ርቋቸዋል አዛኑ ርቋቸዋል መቅበሪያው ርቋቸዋል ስንት ሳምንታት ጁማዓ ከሰገዱ የተከራዩበት ቤት እንደ መስጊድ የሚጠቀሙበት ታሽጎባቸው እንዳይሰባሰቡ ዛቻ ማስጠንቀቂያ ማስፈራሪያ በየጊዜው አምባገነኖች ወላሂ እንደዚህ እንደሆኑ አይቀጥሉ እኛ ዱዓ እናደርግም እንዴ ለወንድሞቻችን ዱዓ እናደርግም ያ ረብ ወንድሞቻችን አላህ ይርዳቸው የበላይ አላህ ያርጋቸው ከጠላቶቻቸው እጅ አላህ ነፃ አላህ ያውጣቸው ጠላቶቻቸውን አላህ ያዋርድላቸው ያማረው መስጂድ አላህ ይለግሳቸው አዎ በዚህ መልኩ ያ አላህ ብለን ወንድሞቻችንን በማሰብ ያ አላህ ብለን ፍልስጤም ያሉት ጋዛ ላይ ያሉት እነዛ የተራቡት ህፃናትን እያስታወስን ዱዓ የምናደርግበት ቀን ነው ሙስተዒድ ነን የውም አረፋ አረፋ ላይ ያሉ ሰዎች ጾም አይጾሙ ለምን ኢባዳ ላይ ናቸው ስለዚህ ለኛስ አላህ ጾምን ለገሰ ጾም ይህ ጾም የሁለት ዓመት ወንጀል የሚያስምር النبي قتادة الأنصاري رضي الله عنه أن رسول الله صلى الله عليه وسلم قال سئل عن صوم يوم عرفة نبي صلى الله عليه وسلم سلا عرفة كان صوم تتيكو سئل عن صوم يوم عرفة فقال يكفر السنة الماضية والباقية رواه مسلم يالفون عند عمت وانجلنا يودفيتون عند عمت وانجل يسمران يالفو يسره يمران يودفيتو خير لا الله أن تتكمد كوانجل أن تتبق الله يردهان وانجلنا الله يمرنهان كذب لا يمن الله يا عند عمت قبرش عوف تبال الله عنده رسومه بتبال أتصومه هذا وانجل ነገ የውመል ቂያማ ትልቅ ኪሳራ ውስጥ የሚከት ሐሰና ነገ የውመል ቂያማ ትልቅ ደረጃ የሚሰጥ ለምን ነገ የውመል ቂያማ አንዴ ልስገድ የለም ዚክር ላድርግ የለም አንዴ እናቴ ልኻድም የለም አንዴ የበደልኩትን አውፍ ጠይቅ ነገ የለም ነገ ደሞዝ ነው اليوم عمل ዛሬ ስራ ነው ወላ ሒሳብ ደሞዝ ዛሬ የለም ደሞዙ መቼ ነው ነገ ነው ነገ አንድ ችረካ ልስገድ አትችልም አንዴ የሆነች ነገር ኸይር ልስራ የለም ፋይል ተዘግቷል ስለዚህ ለነገው የሚጠቅመንን ዛሬ ሰርተን እንሄድ ከምናበዛው ዚክር خير الدعاء دعاء يوم عرفة وخير ما قلت انا والنبيون من قبلي لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير درجውን ታውቃላችሁ ኢማም ቡኻሪ በዘገቡት አባ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ من قال لا اله الا الله في يوم 100 مرة من قال لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير إهنن يعني لا يلم إله أملاك إلا الله من سكر الله سكر
ነፍይም ኢስባትም ነው። ላኢላሃ ስንል ነፍይ ነው፣ እያወገዝን ነው። አምላክ የሚባል የለም ኢላላህ አላህ ሲቀር ኢስባት ነው፣ እያጸደቅን ነው። ላ ማዕቡደ ቢሐቅን ኢላላህ በእውነት የሚመለክ ከአላህ ውጭ ማንም የለም። ዋህደሁ ብቻው ብቸኛ ነው አላህ፣ አጋር የለው፣ ያገዘ የለ። ሰማይ ምድር ሲፈጠር ብቸኛ ፈጣሪው አላህ ነው። ላ ሸሪከ ለሁ ለእሱ አጋር የለው። ለሁል ሙልኩ ንግስናም ለሱ ነው። ወለሁል ሐምዱ ምስጋናም ለእርሱ ነው። ወሁወ እሱ አላህ አላ ኩሊ ሸይን ቀዲር በማንኛውም ነገር ላይ ቻይ የሆነ ጌታ ነው። ኩን ፈየኩን ሁን ሲለው ሆኖ የሚገኝ ሁሉን ነገር አድራጊ ፈጻሚ አላህ ብቻ ነው የሚለውን ቃል በቀን 100 ጊዜ ያለ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ካነት ለሁ ዐድለ 10 ሪቃቢን 10 ባሪያ ነፃ እንዳወጣ ይቆጠርላታል። አጅር የዚህ ምንዳ አለው 10 ባሪያ ነፃ ማውጣት። ወኩቲበት ለሁ ሚአቱ ሐሰነቲን 100 ሐሰና ይጻፍለታል። ወሙሕየት ዐንሁ ሚአቱ ሰይአቲን 100 ደግሞ ኃጢአቱ ወንጀል ይሰረዝለታል። ወካነት ለሁ ሒርዘን ሚነ ሸይጣን የውመሁ ዛሊከ ሐታ ዩምሲ እስኪመሽ ድረስ ያን ቀን ጠዋት ከሆነ ያለው ከሸይጣን መጠበቂያን ዚክር ይሆናል። ይሄ ዚክር ወለም ያእቲ አሐዱን ከሱ የበለጠ የሚመጣ የለም ቢአፍደለ ሚማ ጃአ ቢሂ ኢላ አሐዱን አሚለ አክሰረ ሚን ዛሊከ ሌላኛው ከሱ የበለጠ 100 አይደል የተባለው 101 ብሎ የመጣ ካልሆነ በስተቀር ማንም አይበልጠውም። በላጩ ሰው አንተ ነህ አሉ። ስለዚህ የውመ አረፋ ጾም የጾምን ዱዓ እያደረግን ምናሳልፍበት ነው። ስለዚህ አላህ ወፍቆት እነዚህን 10 ቀናቶችን እየጾመ ምን እያለ የመጣ ትልቅ ምንዳ አለው። ማሻአላህ ኢማሙ ነወዊ በጣም ይወደድ ነው ብለዋል። ከከበደን ግን ሚን ዐመል ሷሊህ ውስጥ ነውና ሰደቃ ላይም ዚክር ላይም ቁርአን ላይም በዱዓው ኸይር የተባለውን ልንበረታ ይገባል። አደራ 9ኛው ቀን የውሙ አረፋ የአረፋ የዙልሂጃ 9ኛው ቀን የውሙ አረፋ ነው። ሁጃጆች የአንድነቱ ሜዳ ላይ የሚሰባሰቡበት ቀን። እኛ ደግሞ ከሐጅ ውጭ ያለን ደግሞ በተለያየ ሙስሊም ያለበት አካባቢ በአጠቃላይ የዓለም ክፍል ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ጾም ምን አሉ? የአንድ ዓመት ያለፈውና የወደፊቱን 1 ዓመት ያስምራል። አጠቃላይ ስንት ዓመት? የ2 ዓመት ወንጀል ሙስተዒድ ነን። አዎ ያ ቀን በዱዓ ነው በዚክር ነው። ስለዚህ ያንን ቀን በዚህ መልኩ ልናሳልፍ ይገባል። እነዚህ ቀናቶች ልዩ ደረጃ ያላቸው ቀናቶች ናቸው። አላህ ሱብሓነሁ ወተዓላ በእነዚህ ቀናቶች መልካም ነገር ሰርተው ከሚሄዱ ሰዎች አላህ ያደርገን። أقول ما تسمعون وأستغفر الله لي وأستغفر الله العظيم لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله الذي هدانا لهذا الدين العظيم وما كنا لنهتدي لولا أن هدانا ربنا البر الرحيم. وأشهد أن لا إله إلا الله وحده لا شريك له من علينا بمواسم الطاعات فتبارك وتعالى من رب جواد كريم. وأشهد أن محمدا عبده ورسوله صاحب الخلق العظيم والهدي القويم صلى الله عليه وعلى آله وصحبه وسلم أفضل الصلاة وأزكى التسليم. أما بعد فاتقوا الله الذي خلقكم واستعينوا على طاعته بما رزقكم واشكروه على نعمه كما أمركم يزيدكم من فضله كما وعدكم. أيها المسلمون عرفة كان ليكن عرفة የሙስሊሞች አንድነት ብቸኛው ወደ ነው ጌታቸው የነብዩ ኡማ የሆኑት ቂብላቸው ተመሳሳይ ሆኑ ሁሉም አንድ ላይ ሆነው አላህን የሚገዙበት አላህን የሚማጸኑበት ትልቅ ደረጃ ነው። ለምን አረፋ ላይ ያልተገኘ ሰው ሐጅ የለውም። አልሐጁ አረፋ ተብሏል። ከሰዓቱ የተወሰነ ሰዓት እንኳን ማግኘት አለበት። አረፋ ላይ ሳይገኝ ሌላ ኢባዳ ክፍል ቢያደርግ ባዶ ነው ሐጁ። ቀጣይ ዓመት ካልደገመ በስተቀር ሐጅ የለውም። አልሐጁ አረፋ ትልቅ ቀን ናት። በዚህ ቀን ነብዩ ሰለላሁ ዐለይሂ ወሰለም የተለያየ ዱዓ አድርገዋል። ካደረጉት ዱዓ ወይም ደግሞ ዳዕዋ የመጨረሻ ኑዛዜያቸው አለ። ሪባን ወለድን ሐራም ከባድነቱን የገለጹበት ቀን ነው። የውም አረፋ ስለ ሴቶች የተናገሩበት ቀን ነው። ፈተቁላህ ፊኒሳ ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ኑዛዜያቸው
ሊሞቱ 80 ምናምን ቀናት ቀርቷቸው የተናገሩበት ቦታ ማለት ነው። ፈኢነኩም አኸዝቱሙሁነ ቢአማኒላህ እናንተ ሴቶቻችሁን በአላህ አማና ነው ያዛችሁት። ወስተሕለልቱም ፍሩጀሁነ ቢከሊመቲላህ በአላህ ቃል ነው ከነሱ ጋር ሐላል እንዲሆንላችሁ የተደረገላችሁ። ስለዚህ እነሱ በእናንተ ላይ ሐቅ አላቸው፣ እናንተም በእነሱ ላይ ሐቅ አለ። እናንተ ማትፈልጉት ሰው ቤታችሁ ላይ አስገቡ ነው። ምግቡም መጠጡም በእናንተ ላይ ነው። እነሱንም ስትጎዱ ስትመቱ በማያሳምን መልኩ አናደህ እንኳን ቸብ ብታደርግ በማፋቂያ ነገር ጠቅ እንጂ ዛሬ አላህ ይዘንልን። ቦክስ ይዘነዝራል ምን ይላል? አላህ ይጠብቃል። የአላህ አማና ናቸው ሴቶች። እህቴ ባልሽም ያንቺ ትልቅ ባለውለታ ነው። የአላህን ሐቅ የምትወጭበት መንገድ የባልሽ ሐቅን ስትወጪ ነው። አንድ ሴት የአላህን ሐቅ መወጣት አትችልም የባሏን ሐቅ እስክትወጣ ድረስ ብለዋል። በዚህ ኑዛዜያቸው ላይ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወቀድ ተረክቱም ፊኩም በእናንተ ላይ ትቼ ጃለው ማ ለም ተድሉ ባዕደሁ ኢዕተሰምቱም ቢህ እሱን ጥብቅ አድርጋችሁ ከያዛችሁ መቼም አትጠሙም። ኪታቡላህ የአላህን መጽሐፍ አሉ። ወፊ ሪዋያ ወሱነቲ የኔን ሱና ሐዲስን ትችላችሁ ይጃለው። ወአንቱም እናንተ ተስአሉነ አኒ ስለኔ ትጠየቃላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፈማ አንቱም ቃኢሉነ እናንተ ምንድነው የምትሉት አሉ። ቃሉ ነሽሀዱ እንመሰክራለን አነከ ቀድ በለግተ ወአደይተ ወነሰሕተ አንተ በርግጥ አድርሰሃል፣ መክረሃል፣ ገጽሰሃል ይህን እንመሰክራለን ለጌታችን ሲሉ ፈቃለ ቢኢስበዒሂ ሰባባ በአመላካሽ ጥርሳቸው የርፈኡሃ ኢለ ሰማ ወደ ሰማይ ከፍ እያደረጉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ከሰባቱ ሰማይ በላይ ከአርሽ በላይ መሆኑን እየገለጹ ነው። ወደ ሰማይ ከፍ እያደረጉ ወየንኩቱሃ ኢለ ናስ ወደ ሰዎች ደግሞ እያመላከቱ አላሁመ ሽሀድ አላህ ወይ መስክር እነዚህ ሰዎች እንደመሰከሩት እያሉ ወደ ሰሃቦቹ እያመላከቱ ወደ አላህ ደግሞ ወደ ሰማይ ከፍ እያደረጉ አላሁመ ሽሀድ አላሁመ ሽሀድ አላህ ወይ አንተ መስክር እያሉ ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ተናገሩ። ከአረፋ ቀን ቀጥሎ ኡድሂያ ይባላል። ኡድሂያ የነብዩላህ ኢብራሂም አለይሂ ሰላም ሱና ነው። ኡድሂያ ማረድ ደረጃው ከፍ ያለ ነው። በምታርደው ከብት ልክ በግ ሊሆን ይችላል ለብቻህ ከሆነ፣ ለሰባት ከሆነ ግመል በሬ ሊሆን ይችላል። በፀጉሩ ልክ አጅር አለው። ነብዩ ሰለላሁ ዐለይሂ ወሰለም አርደዋል። ለሳቸውም ለቤተሰቦቻቸው ለኡመታቸው ከኡመታቸው ማረድ ለማይችሉ ነብዩ አርደዋል። ኡድሂያ እንዴት መጣ ከተባለ ኢብራሂም አለይሂ ሰላም ዱዓ አደረጉ። ረቢ ሀብሊ ሚነ ሷሊሂን ጌታዬ ወይ ከመልካም የሆኑትን ልጆችን ለግሰኛል። ፈበሸርናሁ ቢጉላሚን ሐሊም ታጋሽ የሆነ ወጣትን ልጅን አበሰርነው። ፈለማ በለገ መዐሁ ሰዕያ ይህ ልጅም ከእርሱ ጋር ለስራ በደረሰ ጊዜ አብሮ ሲንቀሳቀስ ቃለ ያ ቡነየ ኢብራሂም አሉ ልጄ ወይ ኢኒ አራ ፊል መናሚ እኔ እኮ በህልም ያለው አኒ አዝበሁከ እኔ ሳርድህ አሉት። ፈንዙር ተመልከት ማዛ ተራ ምን ታያለህ ሐሳብ ምንድን ነው አሉት። ልጅም ሷሊህ ነበርና ቃለ ያ አበቲ አባቴ ወይ ኢፍዐል ማ ቱእመር የታዘዝከውን ስራ ፈጽም ሰተጂዱኒ ኢንሻአላሁ ሚነ ሳቢሪን አላህ ካለ ከታጋሾች ሆኜ ታገኘኛለህ። ፈለማ አስለማ ሁለቱም ለአላህ ትእዛዝ በተቀበሉ ጊዜና እጅ በሰጡ ጊዜ ወተለሁ ሊልጀቢን በግንባሩም ጎን ላይ በጣለው ጊዜ የተከሰተው ተከሰተ። ጥለውት ኢስማኤል ምን አሉ? ፊት ለፊት ከሆነ እዝነትህ ሆዲ ይባባል፣ የአላህን ትእዛዝ ልትፈጽም አትችልም። ፊቴን ወደ መሬት ድፋኝና ከጀርባ በኩል ዘግዝገኝ ቁረጠኝ አሉ ኢስማኤል ያ ሷሊህ ልጅ። ይህንን ሲያደርጉ ወናደይናሁ አያ ኢብራሂም ጠራ ነው አንተ ኢብራሂም ሆይ ቀድ ሰደቅተ ሩእያ ራእዩንም በእውነት አረጋገጥክ፣ ፈጽመሃል፣ ታዘሃል። ኢና ከዛሊከ ነጅዚ ልሙሕሲኒን እኛ እንደዚሁ መልካም ሰሪዎችን እንመነዳለን። ኢነ ሃዛ ለሁወል በላኡል ሙቢን ይህ እርሱ በእውነት ግልጽ የሆነ ፈተና ነው፣ ከባድ ፈተና ነው። ወፈደይናሁ ቢዚብሒን ዐዚም በታላቅ እርድን መስዋዕት ቤዛ አደረግነዋል። አዎ ሙክትን አላህ ላከላቸው ከሰማይ የመጣ የዛኔ ያረዱት ነው 10ኛው ቀን ላይ ያንን ሱና ነው እኛም ዛሬ የምናደርገው። ወተረክና ዐለይሂ ፊል አኺሪን
በእርሱም ላይ በኋላዎቹ ህዝቦች በሚመጡት ላይ ዝናን አደረግንለት። አዎ ያ ቀን የእርድ ቀን ነው። አላህን የምናስታውስበት፣ አላህን የምናመሰግንበት ትልቅ የዒባዳ ክፍል ነው። ዒድ አልአድሃ ማለት ልዩ ነው። ስለዚህ የመጨረሻ መልእክቴ የተከበራችሁ ወንድሞቼና እህቶቼ ይህ ውድ ቀን አላህን የምናምጽበት ሳይሆን አላህን የምናመሰግንበት መልካም ነገር የምናበዛበት ነው። ስለዚህ ከመጥፎ ነገር ራሳችንን እንራቅ። ያ ረብ አርቀኝ፣ ከሙዚቃው አርቀኝ፣ ያ ረብ ካሉባልታው አርቀኝ፣ ከሐሜቱ አርቀኝ። ዱዓ እናብዛ። ወደ ክፍለ ሀገር የምትሄዱ ወንድሞች እህቶች በየጊዜ እንደምላችሁ ዚያራ ኸይር ነው። እናት አባት መዘየር የተወደደ ነው። በአመት ብቻ አይሆን ነው። በየጊዜው በስልክም በምንም አላህ አግርቶታል። አሁን ላይ በየጊዜው ቤተሰብን መዘየር ያስፈልጋል። የኢድ ቀን ደግሞ የደስታን ቀን ከነሱ ጋር ማሳለፍ ነው ደግሞ በጣም የሚያስደስት ነው። አንዳንድ ወንድሞች አሉ ልጆቻቸውን ሚስቶቻቸውን ይዘው ጭምር እዛ ሄደው የሚያሳልፉ በጣም የሚያስደስት ነው። እናት አባትን ማስደሰት ከነሱ ጋር የደስታን ቀን ማሳለፍ ጥሩ ነው፣ የሚበረታታ ነው። ስንሄድ ግን በአደብ እንሄድ። ግልጽ ነው። ስንሄድ የኢድ ቀን በተለይ 8ኛው ቀን የውሙ ተርዊያ ሁጃጆች ወደ ሚና የሚሄዱበት የውሙ አረፋ 9ኛው ቀን ብዙ ጊዜ ወደ ኢድ የሚሄደው ወደ ገጠር የሚሄደው በዚህ ቀን ብዙ ጊዜ የውሙ አረፋ ጾመኛ ሆነ በመኪና እየሄድክ እየጨፈርክ መሄድ አያሳፍርም? አያሳፍርም? ሐቂቃ ወላሂ ያሳፍራል። አደጋ ቢመጣስ ከአደጋ አላህ ይጠብቃችሁ። ሙዚቃ የ2 ዓመት ወንጀል የሚማርበት ሙዚቃ ማለት የሸይጣን መሳሪያ ከባዱ መሳሪያ ነው። አልጊና ዳዕየቱ ዚና ሙዚቃ የዚና ተጣሪ መሳሪያ ነው። ዛሬ ሙስሊም ይኸው የወደቀበት በሙዚቃ ፍቅር የተለከፈበት ወቅት እኮ ላይ ነው። ቁርአንም ቢያለን እኮ ሙዚቃ ልባችን ላይ ገብቶ ነው። ለምን የአላህ ቁርአንና የሸይጣን ቁርአን በአንድ ሰው ልብ ላይ አይሰባሰቡም? አብዱላህ ኢብኑ መስዑድ ምን ይላሉ? አንድ ሰው ሙዚቃን የሚያፈቅርና ሙዚቃን የሚወድ ከሆነ የሚዘፍን ከሆነ ልክ ምድር አዛርቶችን ቡቃያው ምኑን እንደምታበቅለው ልብ ላይ ንፍቅናን ያበቅላል። ሙዚቃን ማዳመጥ ከአላህ መንገድ የሚያሰናክል ከቁርአን የሚያርቅህ ከዚክር የሚያርቅህ አልመርኡ መአ መን አሐበ ሰውየው ከወደደ ጋር አዝማሪ ከወደድ ከአዝማሪ ጋር ነህ። ነብዩን ከወደድ ከነብዩ ጋር ነህ። ሰሃቦችን ከወደድ ከሰሃቦች ጋር ነህ። ደጋግ ሰዎችን ከወደድ ከደጋግ ሰዎች ጋር ነህ። ስለዚህ ያ ቀን በዚክር ነው በቁርአን ያ አላህ በሰላም አድርሰን ብለን ዱዓ እያደረግን የምንሄድበት እንጂ በሙዚቃ የምናሳልፍበት ቀን አይደለም። አደራ የኢድ ቀን አላህን የምናወድስበት ተክቢራ የምንልበት ተክቢራ የኢዱ ቀን አለ። አሁንም በ10ዎቹ ቀናት አለ። ሙጥለቅና ሙቀየድ የሚባል አለ። ሙጥለቁ ምንድነው? አባ ሁረይራ አብዱላህ ኢብኑ ዑመር ወደ ንግድ ቦታ እየወጡ ተክቢራ ይሉ ነበረ። አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢላላህ ወላሁ አክበር አላሁ አክበር ወሊላሂል ሐምድ እያሉ አላህ የበላይ መሆኑን አላህ በፈጠረው ምድር የሚያንጸባርቁበት ምድር እስክትንቀጠቀጥ ድምፃቸውን ከፍ አድርገው ተክቢራ ይላል። ይሄ በየትኛውም ሰዓት በማንኛውም ሰዓት ሙጥለቅ ነው። 10ሩ ቀን ላይ የሚባል ሙቀየዱ መቼ ነው? ልክ 9ኛ ቀን ጾም የምንጀምርበት ቀን የውሙ አረፋ ፈጅር ላይ ይጀምራል። ከሰላት በኋላ 5 አውቃት ሰላት ላይ እስከ መቼ? አያመ ተሽሪቅ ዒድ ወጥቶ 11ኛው 12ኛው 13ኛው ቀን 10 ሰላት ድረስ ኡዱህያ ያላረደ ጭምር 13ኛው ፀሐይ እስክትጠልቅ ጊዜ ድረስ ሰዓት አለው ማለት ነው። ማረድ ይችላል ማለት ነው። በዚህ መልኩ በአላህ ምድር ላይ አላህ በፈጠረው ምድር የአላህን የበላይነት ታላቅነት ይገልጹ ነበር። እኛም ይሄን ነው የምናበዛው። ስለዚህ የኢዱ ቀን ላይ አላህን የምንገዛበት የምናወድስበት ዝምድና የምንቀጥልበት ሴቶች አለባበሳችሁን አደራ። ዛሬ አላህ ይጠብቀን። ማች ምናምን ተብሎ ተወጣጥረው ምን ተብሎ እንዴት አላህን እናመጽ። የወር አበባ ላይ ያሉ ሴቶች ጭምር መስገጃ ቦታ ላይ ሄደው ራቅ ብለው የሙስሊሙን ዱዓ ይካፈሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የኢድ አልአድሃ ማለት ልዩ ቀን ነው እንጂ ልናመጽ አንሄድማ። እህቶች ያደራ በምትሄዱበት ሰዓት አለባበሳችሁ ኢስላማዊ አለባበስ፣ ሰው የማይፈትን ከሽቶ ርቃችሁ ድምፃችሁን ዝቅ አድርጋችሁ ይህ የተከበረው ቀን ዱዓ በላጭ ሆነበት በዱንያ ላይ በጣም በላጭ ቀን የሚባለው አንዱ የውሙን ነህር ነው። የእርዱ ቀን ነው። የኢድ አልአድሃ ልዩ ቀን ነው። ቀላል ቀን አይደለም። አላህን በዛው የምታመጹበት ሰው የምታመሰግኑበት ቀን ነው። የመጨረሻው መልእክቴ የቲሞችን እናስታውስ።
አባት የሌላቸውን አስታውሱ። ጎረቤቶቻችሁን ተመልከቱ። አባቴ ቢኖር የኛ አባት ቢኖር እና እኛ ቤትም እያሉ ለልጆችህ ሲናገሩ ማለት ነው። እነዚህ የቲም ልጆች የኛም አባት ቢኖር እኮ እናንተ ጋር እንደታረደው እኛ ጋር የሚታረድልን ነበር። ይሄን የቲም እኛ እያለን ሊኖር አይገባም። ማንኛውም የቲም ሊያለቅስ አይገባም። አላህ ቤትን እንዲሞላልህ ትፈልጋለህ? በየቲም ቤት ላይ ደስታን ሙላ። የየቲምን አናት ማበስ ቀልብ ያረጥባል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቀልብን ይረጥ ትፈልጋለህ? የየቲምን አናት አብስ። ማብላትስ፣ ማጠጣት፣ ማልበስስ ደስታውን ስትቀይር ሐዘኑን ወደ ደስታ ስትቀይር አላህ አንተ ቤት ላይ ያላሰብከውን ደስታ አላህ ያመጣልሃል። ወላሂ የቲሞችን አስደስቱ። የቲምን የሚንከባከብ እኔና እሱ እንደዚህ ነን ከሃተይኒ ፊል ጀና ጀነት ውስጥ እንደዚህ ነን አሉ። ሁለት ጣታቸውን ከፍለው ሰፋ አድርገው ማለት ደስ የቲሞች እናስደስታቸው። ከየቲሞች ጋር ያለን ቁርኝት ለዚህ ነው ቅድምም ሲጠየቅ ነበረ ከሰላት በፊት ከኹጥባው በፊት ወዱህያ እዚህ መስጊድ ላይ እንሰጣለን ሲባል ለእንደነዚህ ለየቲሞች ነው። አባት የሌላቸው አንዱ እናት ብቻዋን ትሰቃያለች። ስለዚህ የየቲምን ጉዳይ በየቲሞች ጉዳይ ላይ መንቀሳቀስ ወላሂ ትልቅ ፈድል አለው፣ ትልቅ ደረጃ አለው። ወንጀሉም እንደዛ አይደል? የየቲምን ገንዘብ የሚበላ እኮ በሆዱ ውስጥ እሳትን ነው የሚበላው አሉ ነብዩ ሰለላሁ ዐለይሂ ወሰለም። የቲሞቻችሁን እንዳትረሱ አደራ ለማለት እወዳለሁ። هذا وصلوا وسلموا على إمام المرسلين وقائد الغر المهجلين فقد أمركم الله تعالى بالصلاة والسلام عليه في محكم كتابه حيث قال عز قائلا عليما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين ومن تبعهم بإحسان إلى يوم الدين وأنا معهم بعفوك وكرمك وجودك يا أرحم الراحمين اللهم إنا نسألك العافية في الأبدان والأمن في الأوطان والرحمة بالأهل والإخوان والفوز بالنعيم والرضوان اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر من نصر الدين اللهم انصر من نصر الدين واخذل من خذل المسلمين واخذل من خذل المسلمين واخذل من خذل المسلمين اللهم انصر إخواننا في أقصم اللهم انصر إخواننا في أقصم اللهم انصر إخواننا في أقصم اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر المجاهدين في كل مكان اللهم انصر المستضعفين في كل مكان اللهم انصر إخواننا مستضعفين في كل مكان يا رب العالمين يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم برحمتك نستغيث ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم جليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون المهدي تربية معاكل يا أوقات معاد